አዎ አንድሬስ ኮባር ከደጋፊዎቹ ባንዱ 6 ጊዜ በጥይት ተመቶ ተገድሏል። ለምን ተገደለ? እንዴት ተገደለ? ይህ የገደለው ግለሰብስ ፋይናሊ ምን ሆነ የሚለውን በዛሬ በጎደሉ ገጾቻችን የምንመለከት ይሆናል። ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮንም ላይክ በማድረግ መጀመር ትችላላችሁ። ወደ ቪዲዮ ሺ994 የዓለም ዋንጫ ኮሎምቢያ የምንጊዜም ምርጥ ኮከቧን በገዛ ደጋፊዎቿ በሞት ተነጠቀች። አንድሬስ ኮባር ተራ የእግር ኳስ ተጫዋች አልነበረም። እሱ የኮሎምቢያ ተስፋ ምልክት እንጂ። ሜርሊን በምትባል ትንሽ ከተማ 1967 የተወለደ ሲሆን ያደገውም እንደነ ፓብሎ እስኮባር ባሉ የአደንዛዥ ዕፅ አዘዋዋሪዎች ቁጥጥር ስር ባለችና አመጽ በተጎናጸፋት ሀገር ውስጥ ነው። እናም አንድሬስ ከዚች የተረገመች ሀገር ለመውጣት ያለው ብቸኛ አማራጭ እግር ኳስ ነበር። አንድሬስ ደግሞ ያለው ልዩ የመከላከል ችሎታና ስፖርታዊ ጨዋነት ጎልቶ የሚታይ ኮከብ ሆነ። በዘጠናዎቹ መጀመሪያ የኮሎምቢያ እግር ኳስ ቡድን በፍጥነት ማደግ ጀምሮ ነበር። በአሰልጣኝ ፍራንሲስኮ ማቴሪና ስር የሚመራው ክለብ እንደነ ካርሎስ ቫልድራማ፣ ፎሴቶስ ፔሬላና አንድሬስ እስኮባር ባሉ ኮከቦች የሚመራ ድንቅ ክለብ ነበር። 1993 አርጀንቲናን በቦነስ አይረስ 5-0 ያዋረዱበት ጨዋታ ኮሎምቢያ ለ1994 የዓለም ዋንጫ ጋበዛት። እናም ኮሎምቢያ በ1994 በዩናይትድ ስቴትስ በተዘጋጀው የዓለም ዋንጫ ትልቅ ግምት ተሰጥቷት ነበር። የእግር ኳሱ ንጉስ ፔሌ ሳይቀር የዓለም ዋንጫን የማሸነፍ ዕድል ሙሉ በሙሉ ለኮሎምቢያ ሰጥቷት ነበር። ነገር ግን ሁሉም ነገር ከመጋረጃ ጀርባው ስብስብና በውጥረት የተሞሉ ነበሩ። ቡድኑ በደጋፊዎች ብቻ ሳይሆን በእነሱ ጨዋታ ቁማር ባስያዙ የአደንዛዥ ዕፅ አዘዋዋሪዎች ትልቅ ጫና ደርሶበት ነበር። ይህ ብቻ አይደለም፣ አንዳንድ ተጫዋቾች ገና ውድድሩ ከመጀመሩ በፊት የግድያ ዛቻ ደርሶባቸዋል። እናም የኮሎምቢያ የዓለም ዋንጫ ዘመቻ በአስቀያሚ ሁኔታ ነበር የጀመረው። ከሮማኒያ ጋር ባደረጉት ጨዋታ 3-1 በሽንፈት አጠናቀቁ። ይህም ከ1994 የዓለም ዋንጫ ለመሰናበት ከጫፍ አደረሳቸው። ካዘጋጇ ዩናይትድ ስቴትስ ጋር የሚደረገውን ጨዋታ የግድ ማሸነፍ ነበረባቸው። እናም በዚህ የሞት ሽረት ጨዋታ ላይ አንድ ያልተጠበቀ ክስተት ተከሰተ። የጨዋታው አልቢትር ጨዋታውን ባስጀመሩ በ35ኛ ደቂቃ አንድሬስ ከጆን ሃርከሰን የተሻገረውን ኳስ ለማውጣት ሲሞክር ባልተጠበቀ መልኩ በራሱ መረብ ላይ አስቆጠረ። እናም ጨዋታውን ዩናይትድ ስቴትስ 2-1 አሸነፈች። የኮሎምቢያ የዓለም ዋንጫ ህልምም እዚህ ጋር አበቃ። ነገር ግን የኮሎምቢያን የዓለም ዋንጫ መሰናበት ደጋፊዎች በቀላሉ አልተቀበሉትም ነበር። በተለይ የአደንዛዥ ዕፅ ነጋዴዎች በውርርድ በሚሊዮን የሚቆጠር ገንዘብ በማጣታቸው እጅግ ተበሳጭተው ነበር። በዚህም ተጫዋቾች ቶሎ ወደ ሀገር ቤት እንዳይመለሱ ቢመከርም አንድሬስ ግን ምንም የሚፈራው ነገር እንደሌለ በማመን ላጠፋው ጥፋት ይቅርታ ጠይቆ ወደ ሀገሩ ተመለሰ። እናም አንድሬስ ጁን 1 1994 ምሽት ከጓደኞቹ ጋር ወደ ክለብ ሄደው ነበር። የዛን ምሽት አንድሬስ ክለብ ውስጥ በተሰበሰቡ ሰዎች የተለያየ ሾርኔና ስድብ ሲያስተናግድ ቆይቶ በንጋታው ማለትም ጁን 1994 ክለቡን ለቆ ወደ ፓርኪንግ ቦታው ሲያመራ የተከተሉ ሰዎች እንዳሉ በፍጹም አላወቀም ነበር። ብዙም ሳይቆይ እዛው ፓርኪንግ ቦታ ላይ ከተከተሉ ሰዎች መካከል የትልቅ ቤተሰብ ቦዲጋርድ የሆነው ኤምቤርቶ ሙኒዝ የተባለ ግለሰብ ያለምንም ርህራሄ አንድሬስ እስኮባር ላይ 6 ተከታታይ ጥይቶችን አርከፈከፈበት። እጅግ የሚያሳዝነው እያንዳንዱን ጥይት ሲተኩስ ልክ እንደ ኮሜንታተር ጎል እያለ ነበር። በሰዓቱ ሰዎች አንድሬስን ወደ ሆስፒታል በፍጥነት ቢያደርሱትም ሕይወቱን ግን ሊታደጉት አልቻሉም። አንድሬስ እስኮባር በአሳዛኝ ሁኔታ በ27 ዓመቶችን ዓለም ተሰናበታት። ሕይወቱ እንዲያልፍ ምክንያት የሆነው ኤምቤርቶም በኮሎምቢያ ጠቅላይ ፍርድ ቤት 43 ዓመት ተፈረደበት። ነገር ግን እሱ የታላቅ ቤተሰብ አባል ነበርና በሚያሳዝን ሁኔታ ከ11 ዓመታት በኋላ ተለቀቀ። በዛሬው በጎደሉ ገጾቻችን የምንጊዜውንም የኮሎምቢያ ኮከብ አንድሬስ እስኮባርን ተመለከትን። ለቤቱ አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ